አንዱን ስጦታ አሳይቻችኋለሁ። ሌላኛውን ስጦታ ደግሞ ይኸው ፋሚሊዎች እንትን ነው መዘነጫ ነው። እሺ እኔ እወዳለሁ፣ መነጽር እወዳለሁ እና በቃ አንተ ምንድን ነው እሱን ብቻ ነው እንደመቀርጸው ፋሚሊዎች ደግሞ ቶሎ አይተውት አያምርም ቢሉኝስ? እወዳለሁ እና ይሄ ሁለተኛው ስጦታ ነው። ይህን ወደደችው አልወደደች ካልወደደችው ለራሴ ያደርገዋለሁ። የሴት ይደረጋል እንደ አንተ አይደረግማ። ምን ፓንት ካልሆነ መብቴ ነው ማድረግ። ወንድ ሴት ብሎ ይለያል። እሺ ለማንኛውም ፋሚሊዎቼ ማይን እንጠብቃት። እስከዛው እና ብላ አንተ ደግሞ ብልጥ ነው ልታስብላኝ ነው። ና እንጋ ብላ። እኔ ነኝ ማበላህ እኮ። አንተ እኮ የሚያበላህ ሰው የለም አይደል? ማን ከኔ ውጭ ማን ያበላሃል? ምስኪን። ለማንኛውም ፋሚሊዎች ማይን እንጠብቃት። ዛሬ ልዩ ቀን ነው። ልዩ የዝና ኦዲዬ የዝና ተያታ አንገላችኝ የዝና ተማሪ ነኝና የዝና ተማሪ ነውና ታማይ ድሎት ነገር ፍቅር ጀምሮኝ በድህነት ጎኔ አንጀቴን በላኝ በድህነት ጎኔ አንጀቴን በላኝ። ወይዳ ገና በልጅነት አንቺን ወደጀሽ ወይዳ ገና በልጅነት ወይዳ አንቺን ወደጀሽ ወይዳ ትምህርቴን ሳልጨርስ ተዳከምኩልሽ ወይዳ ትምህርቴን ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናቴን ልጀምር ደብተሬን ስገልጠው ማሂ መጣች። ፋሚሊዎች እዛ ጋር አበባውን አየሽው? የፍቅር ጥያቄ የምታቀርብለት ሰው አለ ነው? የፍቅር ጥያቄማ ከዚህ በፊት አቅርቤልሽ አልቀበልም ስላሽ ትቼሻለሁ። ለኔ በቃ አንቺ ተውኩሽ። ዝም ብዬ ለፈጣሪ ሰጥቼሻለሁ። አንቺ ሁሉ ስትሰሪ የነበረው ራስን ዋስ ታረጊ ነበረው ምናምን። አሁን ዛሬ ለምን እንደጠራሽ ተገርሽ? እኔና አንቺ ውሃ ብትደፊብኝ፣ ከቤት ብታባሪኝ፣ ብትመቺኝ ምንም ነገር ብታደርጊኝ አንቺ ሞዴሬን አላቆማ ብታባሪኝ፣ ሁሌ ትሰድቢኛለሽ፣ ትጠፈጥፊኛለሽ። ምንም ብታደርጊኝ ከአንቺ አልጠፋም። አሁን ባለፈው ቤት መጥቼ ልብስ እያጠብሽ ልብሴን አበስብሰሽ በባዶ ራቁቴ አዋርደሽ እንግዲህ ቪዲዮ ነበር ይገርመው። ሱሪዬን ራስህ ባመጣው ቪዲዮ ነው እየተቀረጽኩ ሱሪዬን ቁንጣ ማለት ፓንቴን ማለት ነው አበስብሰሽ ጫማዬን ቲሸርቴን በባዶ ራቁቴ አድርገሽኝ ሸኝተሽኝ የአንቺ ፍቅር ግን አይቀንስም አይወጣል። ቀዩ ድብሉ እዛ ጋር አለ እሱን ይሸታል። ያስ እንትን ይሄ ደስ የሚለው አረ ኢንጆሪ አይደለም ስሙ ጠፋ። ስለዚህ እሱን ልትበይ ነው? እኔ ልሳምሻ። እኔ ኢንጆሪ ይላል። አረ ቆይ ተረጋጊ። ሴትዮዋ ተርባ ነው እንደመጣችው። ሴትዮ ተረጋጊ። ተርባ ስትል ቀኑን ሙሉ የት ሄደሽ ነው የጠፋሽው? እኔ የትም አልሄድኩም። ሰው በዚህ ጠጅ ይጠጣል። እኔ ግን ለማሂ አበባ ነው የምሰጣት። ፋሚሊዎች አክስትሽ እንደዚህ አበባ ይሰጣል አይሰልም። ግን ይሄ ጠጅ ታውቂያለሽ? ጠጅ ይሄ ቢጫ ነገር የሚጠጣበት ነገር ነው። አወቅሽ? አንቺ ተርበሽ ቀኑን ሙሉ ምግብ አልበላሽም እንደ ቀኑ እና እሺ ለማንኛውም ዛሬ የጠራንሽ አንድ ነገር ልንነግርሽ ነው። እኔና ፋሚሊዎቼ ቦታው በጣም ያምራል። ማማዬ ዛሬ የጠራንሽ እኔና የኔ የተከበሩና የኔ ፍቅር የሆኑ ፋሚሊዎች አንቺን የፈለግንበት ምክንያት የዛሬ አመት በዚህ ቀን በጣም ብዙ ሰው ሆኖ ስንረብሽ ምናምን ስንል ነበር እና ያንን ቀን ዛሬ ብደግሞ ደስ ይለኝ ነበር። ሙሉ ጀማችንን ሰብስቤ ማናቸው ካልሽኝ ደግሞ የኔ ጓደኞች ስል የማሂ ጓደኞች ማለት አይደለም ነው፣ ግን ያው እኔ እያወራሁ ስለሆነ እሷ ዝም ሳላለች አፍሽን ዝጊ ማሂ፣ ከዚህ በኋላ ምንም አይነት ወሬ እንዳታወሪ፣ እኔ ማውራውን ዝም ብለሽ አዳምጪ፣ ሴጣኔ እንዳታስነሽብኝ። ለማንኛውም ፋሚሊዎች የዛሬ አመት የኔ ጓደኞች ተሰብስበን
ነበር ነው ፕሮግራም ነበረ ካስታወሳችሁት እና እነሱ ያስታውሱታል። አየሁ አንቺ የመርሳት በሽታ ስላለብሽ አታስታውሺው። ለማንኛውም የዛኔ ያሳለፍነውን ደስ የሚል ጊዜ ዛሬ ደግሞ ደስ ይለኝ ነበረ፣ ግን እነሱ የሉ ሲኖሩ እንደግመዋለን። ግዴታ ዛሬ መሆን የለበትማ። ዛሬ ከሌሉ ያው ሲኖሩ የተኛውም ጊዜ ላይ ይደገማል። ሌላቸው የፈለግኩት ምንድን ነው? አንድ እንድንሆን ነው እኔ የምፈልገው። የተኛውም የተለያዩ ሰዎች ሊሆን ይችላሉ። ሁላችንም አንድ እንድንሆን ነው የምፈልገው። እኔ ሰዎች እንዲጣሉ እንዲለያዩ አልፈልግም። አንድነታችንን ነው የምፈልገው እና የዛኔ የተሰበሰብነው አንድ ስለነበርን ነው። ዛሬ ላይ የሆነ ሰው ተጋጭቶ ምናምን ተለያይቶ ሊሆን ይችላል እና ኢንሻላህ አንድ ሆነን እንደምንመጣ እርግጠኛ ነኝ። ለማንኛውም ማሂ ዛሬ የጠራሁሽ እንደዚህ ስለ በጣም ብዙ ነገር ያለ ይመስላል፣ ግን ትንሽ ነው። ቦርሳሽ ለምንድን ነው ምግብ የሚሸፍነው? አንድ ስለመሆን የምታወሪ ነገር ካለ ስለ ጓደኞችሽ ማውራት ትችላለሽ። የኔ ቤተሰቦች ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሰላም እኛ ጋር አልሐምዱሊላህ ሁሉ ሰላም። አንተ የሴት ቦርሳ አትነካካይ፣ ዝጋው። ምን ጨማልቃል? ዝጋው። ወንድ የሴት ቦርሳ ይነካካል? ልቀቀው። አይ አልፈልግም። እሺ ዝጋው። በቃ አውሪ። እሺ ከቤተሰቡ ዝጋው። እና ቤተሰቦች እንዴት ናችሁልኝ? እኔ ደህና የዛሬ ዓመት ሲል ያው በእርግጠኝነት እዚች ጋር የጠራኝ ልደቴን አስመልክቶ ነው አይደል? ዛሬ የውድ ቤተሰቦች የዛሬ ዓመት አብራችሁ ነበራችሁ የምታውቁ ሰዎች ብዙ ናችሁና ዛሬ የተወለድኩበት ቀን ነው። ሀሰና ይመስለኛል እሱን አስመልክቶ ለሌላ ለምን አልጠራኝማ ነው። መስራት ያስፈልግሃል። ለምንድን የምትጨማለቀው? ሴት ቦርሳ አይነካማ እንደዚህ። በነገራችን ላይ የሴት ቦርሳ የምትነኩ ልጆች ሴት ከሆናችሁ ተናገሩ፣ ስነ ስርዓት ያዙ። አንተ ሴት ነው ማለት ነው። ለምንድን የምትነካው ታዲያ? እኔማ ውስጡ ላይ ቸኮሌት ምናምን ካለ ብዬ ነው። ምንም የለኝም። ምንም የለሽም ነው ታስታውቂያለሽ። እና ዛሬ እኔ ወደዚች ምድር የመጣሁበት ቀን ነው። እና ቀኑ እንዴት አለፈ? ምን አደረግሽ? ደስ የሚል ቀን ነው። እኔ ስጀምር ኬክ በላሽ። በነገራችን ላይ ባህል ነው። የዛሬ ዓመት ቤተሰቦች ካስታወሳችሁ በጣም ብዙ ሆነን ነበረ አይደለ? ልደቴን እንትን ያልነው ግን በአሁኑ ትንሽ ይደብራል። ኬክ ቆርሰሻል እንዴ? አዎ። አይ ዛሬ እኮ ነው የምልሽ። የጋበዘሽ ሰው ነበረ ምናምን? ወንድ ነው ሴት? ወንድ ነው ሴት የጋበዘሽ? የት ነው ወንድ ነው ሴት ነው የጋበዘሽ? የት ነበርሽ? ከቤት ጀምሮ ደግሞ ተናገሪ። ትያዛለች እንዴ? እኔ ይዘሻለሁ። ንገሪ። ማን የጋበዘሽ? አንዴ ላውራ እስኪ። ማን ነው የጋበዘሽ? ሴት ናት። ቅናት ነው። ማን የጋበዘሽ? ሴት አለ። ማናት? ይሄ ምን አይነት ሰውዬ ነው? እናታችሁ ቤተሰቦቼ ቀልቤን እየወሰደ ነው ማለት ቀልቤን እየሰረቀው ነው የሚባለው። እና ማን ነው ማሂ ከኔ ውጭ የጋበዘሽ? ማን ነው? ሀሰን በጥፊ ነው ማለት ነው። ለምንድን ነው የምትይ? ማን ነው ከኔ ውጭ የጋበዘሽ? እኔ ነኝ በጥፊ መለጋሽ። ማን የጋበዘሽ? መለጋሽ? እኔ ብቻ ነኝ የምጋብዝሽ። መለጋሽ ማለት ማበላሽ እኔ ነኝ፣ ማጠጣሽ እኔ ነኝ። ሌላ ከኔ ውጭ ማንም አይጋብዝሽ። ማን የጋበዘሽ? ንገሪኝ። ቅናት ነው። ምን ይባላል አሁን? እና ቤተሰቦቼ የዛሬ ዓመት በጣም ብዙ ሆነን ነበረ። አትናገሪም? በአሁኑ አትናገሪም? ሁሉም የየራሱ ሀጃ ኖሮበት መሰብሰብ አልቻልንም። ማለት በቃ ጠብቄ ነበር። የት ነው የምትሄደው? ጠብቄ ነበርና ግን አልሆነም። ምናልባትም ሊሆንም ይችላል ከተሰበሰበ ከመጣ ምናምን ነገር ልንመጣ እንችላለን አንድ ላይ። ብቻ አምና በጣም ደስ የሚል ነገር ነበሩ። ዛሬ ሀይም የለችም፣ ቡቡ የለም። ሁሉም የምታውቋቸው ጓደኞቻችን ነበሩና በአሁኑ ያንን እድል አላገኘውም። ሁሉም ለየራሱ አጃ ላይ ሆኖ ነው እና ሀይሚም እዚህ አይደሉም። በዛ ጉዳይ በዚህ ዓመት መሰብሰብ አልቻልንም። ምናልባት ደግሞ በዚህ ሳምንትም ሆነ በዚህ ሁለት ቀን የሚመጡ ሆነ ኢንሻላህ። ብቻ ለማንኛውም ጊዜው እንዴት እንደሚሮጥ ግን አስባችሁታል? ምክንያቱም ያለፈውን ዓመት
የተወለድኩበትን ቀን አብረን ነበርና ይኸው ዘንድሮም አብረን ነን። ብቻ በጣም ደስ ይላል ስላወቅኳችሁ። እናንተን የመሰለ ጥሩ ቤተሰብ ጥሩ ጓደኛ ስለሰጠኝ በጣም ነው የማመሰግነው። ወላሂ አልሐምዱሊላህ። በጣም ነው የምወዳችሁ የማከብራችሁ። አሰንም የመሰለ ይህን የመሰለ ልጅ አላህ ሰጥቶኛል። በቃ እንዴት ልበላችሁ፣ በጣም ደስ የሚል ልጅ ነው። ታውቃላችሁ ዛሬ እንደዚህ አልጠበኩም እንደምንገናኝ አውቃለሁ፣ ግን ልደቴን አስመልክቶ እንደዚህ አይነት ቦታ ምናምን ያው እንደምታዩት ይሄን ሁሉ ነገር ተዘጋጅቶልኛልና ይደብሯል ብዬ አስቤ ነበረ። ምክንያቱም እጃማችን ሁሉም የሉም እና ምን አደርጋለሁ ብሎ እንደሚያስብ ገምቼ ነበረ። በዚህ አጋጣሚ እዚህ የሌለው ማን ነው? አኑ ነው። የት እንዳለ ትናገራለህ? ለምን እዚህ አላገኘውክም? በእርግጠኝነት ዛሬ ፕሮግራም አለብኝ እያለ ነበርና ለዛ ይሆናል የሌለው። ለማንኛውም ብቻ በጣም ደስ የሚል ነገር አለው። የት ነው የሄድከው? ችኮላ መጣ የምንጠጣበትን ችርስ እንድንባባል እኔና ማሂ የኔ ፍልቅልቅ ማሂ የኔ ቆንጆ። በነገራችን ላይ እኔና ማሂ እንጣላለን እንጨቃጨቃለን፣ ግን የፍቅር ነው። እኔ ማሂን ወዳታለሁ። እንደ እኔ አትወደኝም ማሂ። እሷ ታዳላለች፣ ብልጥ ናት። ለራሷ ነው የምታመቻቸው ነገሮችን ሁሉ። ምናሽ አወራሽ ባይዞ እኔ ሴጣን አለብኝ እና ሴጣኑ ጋር አወራለሁ። የሆነ ሰዓት ላይ እንደዚህ በዚህ እያሉ ይደብርሻል። አይደብረኝም። ድምፅሽ አይሰማም። አይደብረኝም። አንቺን ጨፍኝ ይሻላል። ለምንድን ነው ቶሎ የምታስጨፍረኝ? እኔ እራሱ ደነገጥኩኝ እኮ። ማይ ጋድ ልደቴን አስመልክቶ ነው። ፋሚሊዎች እንዲህ የሚነደው ምንድን ነው? ልደት ዛሬ ነው ወጥታ ነግራኛለች ገና በማለዳ። እሺ እኔ ላድርግልህ። ከሴትና ከወንድ ማንም ይሻለው? ወንድ በምናቴ በመብላት። ፋሚሊዎች ምንድን ነው የሚለው ጽሁፉ? ካሜራማን ይታያል። በነገራችን ላይ ፋሚሊዎች ካሜራማኑ የአራዳ ልጅ ነው እና የአራዳ ልጅ ምን ማለት ነው? ቃሉ እናቱን የሚያግዝ የአራዳ ልጅ ማለት ሰርቶ ውጪ ለፍቶ ምን ብሎ እናቱን የሚያግዝ ነው እና ካሜራማኑ የአራዳ ልጅ ነው። ባይዞ እናቱን ያግዛል። እኔ ሀሰንም እናቴን አግዛለሁ። ይህ ማለት ማሂም እናቷን ታግዛለች። ስለዚህ ዛሬ የማሂ በርስዴ ነው። ኖ የማሂ ቀን ነው። ሀሰን አትሳሳት፣ በአማርኛ ነው። ይህ የማሂ ቀን ነው። ይሄ የማሂ ኬክ ነው እና ይህን ኬክ ያዘጋጀሁት ያለማንም እገዛ ያለማንም እርዳታ እራሴ ነኝ። ለማሂ ለምን ካላችሁ ደግሞ ቀኗ ስለሆነ ማሂ እንዲደብራት አልፈልግም። ቀኑ ሙሉ የትዞር እንደዞረች ባላቅም መልካም ምኞቴን ልመኝላት ነው። እናንተም ለማሂ መልካም ምኞታችሁን ተመኙላት። የኔ መልካም ምኞት ልንገራችሁ። ኬኩ ከመቆረሱ በፊት ማሂ በሚቀጥሉት አመታቶች የምትከበሪበት አመት ይሁን። ሰዎች የሚወዱሽ ሰዎች የሚበዙበት አመት ይሁን። ከመጥፎ ነገሮች በሙሉ አላህ ይጠብቅሽ። ጥሩ ሰዎች ብቻ የሚያጋጥሙሽ ያድርገው። ልክ ለአንቺ እንደተመኘሁት ሁሉ ለጓደኞቻችንም ይሄ መልካም ምኞት ለእነሱም ጭምር ነው። አዳላ እንዳልባል ማለት ነው። እና ይህ ቀን የማሂ ቀን ስለሆነ ማሂ ውለጂ ክበጂ። እንደኔ አይነት ቆንጅዬ ልጆችን አላህ ይስጥሽ። እንደኔ አይነት ልጅ ፈልፊ። እንደኔ አይነት ልጅ ፈልፊ። እንደኔ አይነት ልጅ ምታምርቺ ያርግሽ ፈጣሪ። በዛ ላይ ደግሞ ማሂ በጣም ቆንጆ ናት። ይህ ማለት ደግሞ ቆንጆ የሆኑ ሴቶች ቆንጆ ልጅ ነው የሚወልዱት። አይ ስለ ሁሉም ሰው ያው የሰጠውን ይስጥ ፈጣሪ አይደል? መልክ ሳይሆን ጥሩ ልብ ያላቸው ልጆች የምትወልጂ ያርግሽ። የሚጦርሽን ልጆች ውለጂ። ፋሚሊዎች አበዛሁት እንዴ? ለእናንተም ፋሚሊዎች
ለእናንተም ፋሚሊዎች አለው መሰለኝ እና አሁን ኬኩን ከመቁረስሽ በፊት ወደዚህ ወደሚቀጥለው እድሜዎችሽ ላይ አላማሽ ወይንም ምን ማድረግ ሰው ያለ አላማ ከባድ ነው። አላማ ይኖረው ይገባል እና የተኛውም ሰው እንጨት ወይንም ድንጋይ አይደለም ያስባል ይመኛል። እና ምንድነው ምኞትሽ? ምንድነው አላማሽ? ለፋሚሊዎቼ ንገሪያቸው። እኔ በጣም ብዙ አላማ አለኝ።